በመካከለኛው ምስራቅ ያለው ጦርነት ወደ ማይጠበቅ ደረጃ ደርሰዋል። ፕሬዝዳንት ትራምፕ 9 የኢራን መርከቦች መምታታቸውን አበስረዋል። ጦርነቱም በ4 ሳምንታት ውስጥ ሊጠናቀቅ እንደሚችል ፍንጭ ሰጥተዋል። በሌላ በኩል 18 ቶን ገንዘብ ጭኖ የነበረ አውሮፕላን ተከስክሶ ዓለም ጉድ አሰኝተዋል። ፕሬዝዳንት ትራምፕ ዛሬ ባወጡት መግለጫ አሜሪካ 9 የኢራን የጦር መርከቦች መምታቷ እና ማጥፋቷን ይፋ አድርገዋል። ቀሪዎቹም ወደ ባህር ግርጌ እንልካቸዋለን ሲሉ አስጠንቅቀዋል። በተጨማሪም የኢራን የባህር ኃይል ዋና መስሪያ ቦታ ሙሉ በሙሉ መውደምን ገልጸዋል። ትራምፕ ለዴይሊ ሜል በሰጡት ቃለ መጠይቅ ጦርነቱ 4 ሳምንታት ወይም ከዚያ ያነሰ ጊዜ ሊወስድ እንደሚችል ግምታቸው አስቀምጠዋል። ዓለማችን እስኪሳካ ጥቃቱ ይቀጥላልም ብለዋል። በቴህራንና በተለያዩ የእስራኤል ከተሞች ላይ ፍንዳታ ቀጥለዋል። ኢራን መጋቢት 1 የጀመረችው የሚሳኤል ጥቃት ሌሊቱን የቀጠለች ሲሆን በቴል አቪቭና ኢየሩሳሌም ላይ የሚሳኤል ድብደባ ፈጽማለች። በቤት ሼሜሽ ከተማ በደረሰ ጥቃት 9 ሰዎች መሞታቸው ተረጋግጧል። በኪዩት ላይ በሚገኝ የአሜሪካ የጦር ሰፈር ላይ በደረሰ ጥቃት 3 የአሜሪካ ወታደሮች ሲገደሉ 5 ደግሞ በጽኑ ቆስለዋል። ትራምፕ ይህ መሆኗ አያሳዝንም፣ ነገር ግን አጸፋውን እንመልሳለንም ብለዋል። በኢራን ውስጥ ደግሞ ህዝቡ ስልጣኑ እንዲረከብ ጥሪ አቅርበዋል። እስራኤል በሊባኖስ የሚገኘው የሂዝቦላ ይዞታዎች ላይ መጠነ ሰፊ የአየር ጥቃት የጀመረ ሲሆን ይህም ለዓመት ያህል የቆየው የተኩስ አቁም ስምምነት አፍርሰዋል። በቦሊቪያ ኤል አልቶ የተከሰከሰው የሲ-130 ሄርኩሌስ አውሮፕላን አደጋ የሟቾች ቁጥር ወደ 22 ከፍ ብለዋል። ከሟቾቹ መካከል 4ቱ ህፃናት ናቸው። አውሮፕላኑ 18 ቶን አዲስ የታተመ ገንዘብ ጭኖ የነበረ ሲሆን አደጋው ከባድ የአየር ሁኔታ ምክንያት እንደሆነ ቢገመትም አውሮፕላኑ 50 ዓመት እንደሞላውና የጫነው ክብደት ላይ ምርመራ እየተደረገ ነው። የብሬንት ድፍድፍ ነዳጅ ዋጋ ሌሊቱን ወደ $80 አድገዋል። የብሬንት ድፍድፍ ነዳጅ ዋጋ ሌሊቱን ወደ $80 ያደገው ከትላንት ወዲያ $71 እንደነበረም ይታወሳል። ከ20 ሺህ በላይ ዓለም አቀፍ በረራዎች የተሰረዙ ሲሆን የዱባይ፣ ኳታርና ኩዌት አየር ማረፊያዎች በከፊል ዝግ ናቸው። የአየር ክልሎች መዘጋታቸውን በረራዎች አውቀዋል። የዩክሬን ጦርነትን በተመሳሳይ ሁኔታ ቀጥለዋል። በአሜሪካ ከተሞች ላይ የጦር ድጋፍና ተቃውሞ ሰልፎች እየተደረጉ ነው። በቀጣይ አዲስ መረጃዎችን ይዘን እንመለሳለን። ሰብስክራይብ ማድረግ እንዳይረሱ። ሰላም ለዓለማችን።